ሰላም እንዴት ናችሁ? ይሄ የትሬኒንግ ቻናል ነው ማለት ነው። ባካችሁ ሰብስክራይብ ብታደርጉ ታተርፉበታላችሁ እንጂ አትጎዱበትም። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ በኋላ 2 ወሩ ክረምቱ ማለት ነው ስለ ፎሬክስ በደንብ መማር የምትፈልጉ ሰዎች ካላችሁ ባካችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ አበረታቱኝ። 2 ወሩን ፎሬክስ ትሬዲንግን በደንብ አድርጋችሁ ፐርፌክት ሆናችሁ ፐርፌክት ፕሮ ባይባል እንኳን በደንብ ስለ ፎሬክስ እውቀቱ እንዲኖራችሁ ማድረግ የሚቻልበት ስለሆነ ክረምቱን ዝም ብላችሁ ከምታሳልፉ እዚሁ ፎሬክስ እየተማራችሁ ፕሮፊት ማግኘትን እንዴት አድርጋችሁ ስለ ፎሬክስ እውቀት እንደሚኖራችሁ በደንብ አድርገን እንመለከታለን ማለት ነው። 2 ወሩ ዝም ብላችሁ ከምታባክኑት ፎሬክስን ተማሩ ነው ብላችሁ እያንዳንዱ በየቀኑ ቪዲዮ ላቀላችሁ በየቀኑ ትማሩበታላችሁ። ስለዚህ ከእናንተ የሚጠበቀው ሰብስክራይብ አድርጉና ጠብቁ። ሰኞ ዕለት ነው ትምህርቱን የምንጀምረው። አንዳንዴ ላይቭ ላይ እንገባለን። እንዴት አድርጋችሁ እኩል እየሄድን መማር እንችላለን። ስለዚህ ፎሬክስን በፎሬክስ አውርቻ አላውቅም፣ ግን በጣም ትርፋማ የሆንኩ ሰው ነኝ ማለት ነው። ስለዚህ ብዙ ማውራት ደስ አይልም፣ ግን ፎሬክስ መማር የምትጀምሩ ከቤዚክ ጀምሮ ገና ቢግነር ምንም እውቀት የሌላችሁ ሰዎች ማለት በዚህ 2 ወር በደንብ አድርጋችሁ እውቀቱ እንዲኖራችሁ እናደርጋለን ማለት ነው። ስለዚህ በነፃ ነው። ኮርሱንም ቴሌግራም ቻናል ከፍተናል ማለት ነው። አዲስ ነው፣ ገብታችሁ ጆይን አድርጉት። ፒዲኤፎችን የምንለቅላችሁ እንዲሁም ደግሞ ስለ ኬንድልስቲኮች በደንብ አድርጋችሁ እንድትረዱት የሚያደርግ ነገሮችን ስለምትለቅበት አዲስ ነገር ካለ የምናሳውቀው በቴሌግራም ቻናል ስለሆነ ጆይን ማድረጋችሁን እንዳት ዛሬ ለመስጠት ያሰብኩት ስለ ፎሬክስ ትሬዲንግ ኦቨርቪው ነው ማለት ነው። ምን እንደሆነ ትንሽ እዚህ ጋር ያወጣሁት ኖቶች አሉ እና ትንሽ የሆነ ፋሚሊየር እንድትሆኑ የሚያደርጋችሁ ነገር ነው። ትንሽ በደንብ እንዲገባችሁ እና እንደ ቢግነር የሆናችሁ ወር ደግሞ የሆነ ሰዓት ላይ ጀምራችሁ ያቋረጣችሁ ልትሆኑ ትችላላችሁ። ግን ፎሬክስ ላይ እንዴት ዋና ፖይንቶችን ለማወቅ ዛሬ ላስረዳችሁ ያሰብኩት ማለት ነው። ስለዚህ አንደኛው ፎሬክስ ትሬዲንግ ስንል ኢንትሮዳክሽን ፓርቱ እናያለን እና ኢንትሮዳክሽን ፓርቱ ምንድን ነው? ፎሬክስ ሲባል ሲጀመር የሆነ ነገር አለ። ሲጀምሩ ስትፈቱት ፎሬን ኤክስቼንጅ ትሬዲንግ እንደማለት ነው። ስለዚህ ፎሬን ኤክስቼንጅ ትሬዲንግ እንደማለት ነው። ያ ማለት ደግሞ ካረንሲዎቹ የሚመጡት ፔር ነው። ያ ማለት ለምሳሌ ዩኤስዲ አለ ከዛን ከዩሮ ጋር ተወዳደሩት ማለት ነው። ያ ማለት ወይ ዩኤስዲ ያሸንፋል ወይ ደግሞ ምን ያሸንፋል? ዩሮ ያሸንፋል እንደማለት። በቃ እናንተ ዩኤስዲ ያሸንፋላችሁ በቃ ታገኛላችሁ ማለት ዩኤስዲ ካሸነፈ ፕሮፊት አማራችሁ ማለት ነው። ግን እናንተ ዩኤስዲ ያሸንፋል ብላችሁ ዩሮ ካሸነፈባችሁ ግን ትከስራላችሁ ማለት ነው። ግን እንደዛ አታስቡ። የምታሸንፉበት ነገር አለ። እያንዳንዱ አሳያቸው ነው። ከኢንቨስቲንግ የሚነበብ ነገር አለ። ሰፖርት እና ሬዚስተንስ የሚባል ነገር አለ እያንዳንዱ በጣም ኮንሰፕቱ ኢዝገነቢ ሲምፕል በጣም ቀላል ነገር ነው። ግን ሰዎች የሚቸኩሉት ቶሎ ብራቸውን አስገብተው በቃ ይከስራሉ። ያ ደግሞ ለምንድን ነው? አንደኛ ዲሞ አካውንት መክፈት አለባቸው ነው። ዲሞ አካውንት ካፈቱ ያሳያቸዋል። ያ ዲሞ አካውንት ምንም ብር የምትስገቡት ነገር የለም። ግን እዛ ላይ በቃ ልምምድ የምትላመኑበት ነገር ነው። የሆነ ብር አለ ትበላላችሁ፣ ተተርፋላችሁ ወይስ ትከስራላችሁ። በቃ ያ ደግሞ ዲሞ ምንድን ነው ደስ የሚለው ነገር ልክ ትሬዲንግ ውስጥ እንዳላችሁ አለ የምታስብ የራችሁ ብር ስላልሆነ አትብሳችሁ ምን አትሉ። በደንብ በዲሞ አካውንት ከሰራችሁ በደንብ በቃ ፐርፌክት ነው የምትሉ ከሆነ ነው ወደ ገንዘብ መሻገር ያለባችሁ እንጂ ተነስቶ አንድ ሰው ቢል አይችልም። ገባችሁ? እንደዛ ሊሆን አይገባም። እና አፌክት የሚያደርጉ ነገሮች አሉ። ለምሳሌ ማርኬቱን አፌክት የሚያደርጉ ነገር አንደኛ ጦርነት የሚኖር ከሆነ ማርኬቱ ሊዛባ፣ ለምሳሌ ነዳጅ እንዳየ ነው ጦርነት ሲበዛ ምናምን ነዳጅ ዋጋው በጣም ጨመረ አይደል? እንደምታዩት እስከ መጣል ድረስ ማለት የደረሰው እና በጣም ውድ የሆነ የዛን ጊዜ እናንተ አሁን ማርኬቱ ይጨምራል ማለት ያለባችሁ፣ ይቀንሳል ካላችሁ ትበላላችሁ። ስለዚህ አንዳንድ ሰዎች ቁጭ ብለው ዜና ይሰማሉ። ማርኬቱን የተወለዋጠራት ኒውስ ፔፐር አንብቦ እና ሳፕላዩን እና ዲማንዱን መረዳት። ሌላኛው ደግሞ ባይ እና ሴል ስትሉ ማለት ነው። ባይ የሚባለው በአረንጓዴ ከለር ያለው ነው ብዙ ጊዜ እና ሴል ሲባል ደግሞ በቀይ ከለር ያለው። እናንተ ባይ ካላችሁት ማርኬቱ ወደ ላይ የሚነሳ ከሆነ አሸነፋችሁ ማለት ነው። ሴል ካላችሁት ደግሞ ወይ ይወርዳል ካላችሁ ማርኬቱ የሚወርድ ከሆነ ደግሞ አሸነፋችሁ ማለት ነው። ግን በተቃራኒ ከሆነ ለምሳሌ ስለ ጭቃቶ በጣም ይቅርታ፣ ለምሳሌ እናንተ
ባይ ብላችሁ ማርኬቱ ወደታች የሚወርድ ከሆነ ያረማ ምንድነው ተሸነፋችሁ ላይ አጣችሁ እንደው ከሰራችሁ እንደው ሌላኛው ደግሞ እዚህ ጋር ማየት ያለባችሁ ሪስክ ማኔጅመንት መሆን አለባችሁ። ለምሳሌ ላይክ ኢሞሽናችሁን መቆጣጠር አለባችሁ። ከሰራችሁ ማለት ድጋሚ አታድጉ ማለት አይደለም። በደንብ በጣም ፖቴንሻል ኖሯችሁ በጣም በቃ በርታችሁ መነሳት አለባችሁ ድጋሚ ማለት ኦኬ እንጂ አትቅሩ በዛ እሺ መክሰር ላይክ ያለ ፐርሰንት እና ደግሞ ሁሉ ጊዜ ዶንት ትሬድ ኦቨር 2% ኦፍ ዮር ላይክ በጀት ከበጀታችሁ 2% ብቻ ነው ሁሉ ጊዜ ማስገባት ያለባችሁ እንጂ አድሆል ማስገባት የለባችሁ እሺ እሱንም ከግምት አስገቡና ዶንት ዩዝ ላይክ ሊቨሬጅ ማለት በትሬዲንግ ላይ ብድር እንደማለት ላይክ ብድር መበደር ነው ማለት ነው ማለት እሱ ማጠቀሙ ባይነኝና እሺ ሌላኛው በዲሞ አካውንት መለዋወጥ ኦኬ እና ያለን ዲሞ አካውንት የሚከፈትም ያንዳንዱ ነገር ስለምናይ አትጨነቁበት ከዛም በኋላስ እና ፎሬክስ ማርኬቱን ስትመለከቱ ላይክ 24/7 ምናምን ነገር ያለበት ላይክ አንደኛ ሲዝኖች አሉ የኒውዮርክ አለ የቶኪዮ አለ ለንደን አለ እና እነዚህ ጋር ምንድነው የምታደርጉት ኦቨርላፕ የሚያደርጉበት ሲዝን ነው የምንመርጠው ለምሳሌ ከኢትዮጵያ 9 ሰዓት እስከ 1 ሰዓት በጣም ላይክ ፐርፌክት ሰዓት የሆነ ትሬዲንግ ለማድረግ ላይክ አንዳንድ ሰዎች ቀኑን ሙሉ ሳምንቱን ሙሉ ይውላሉ አይደለም ግን በትሬድ ምንድነው የሚያደርገው ኦቨርላፕ የሚያደርጉበትን ለምሳሌ የቶኪዮ ለምሳሌ ኒውዮርክ እና ቶኪዮ ወይ ደግሞ የኒውዮርክ እና የለንደን ሲዝን አንድ ላይ ኦቨርላፕ የሚያደርጉት ሁለቱም የሚኖሩበት የሚከፍቱበት ሰዓት ላይ ነው ትሬዲንግ ማድረግ ያለባችሁ ገባችሁ እንጂ ዝም ብላችሁ ተነስታችሁ ትሬድ ማድረግ የለባችሁ የበፈረካችሁ ሰዓት ተነስታችሁ ላይ ተነስታችሁ አይመጣውም እንደዛ እሺ እና ቮሊዩም ማለት ምን ያክል ሰው በዚህ ሰዓት ትሬድ ያደርጋል ቢለምን መመልከት አለባችሁ ላይክ ኦቨርቪው ትንሽ ፋሚሊየር እንድትሆን ያደርጓቸው ያሉት እንጂ ላይክ ዝም ብዬ ነው እሺ እያወራሁ ያለሁት ሌላኛው ደግሞ ማርኬት ኦቨርላፕ የሚያደርግበት ላይክ ቤስት ታይም ነው ብያችኋለሁ እና በኢትዮጵያ ከ9 እስከ 1 ሰዓት ያለው ሰዓት ፐርፌክት ሰዓት ፐርፌክት ሌላኛው ሃው ፎሬክስ ትሬድ ወርክ የሚያደርገው ብዙ ጊዜ ቅድም እንዳየሁት በፔር ነው ብያችኋለሁ አይደል በፔር ካሬንሲዎች ፔር ነው የሚያደርጉት ማለት ነው እና ከፊት ከኋላ ያለው ነገር እሱ አትጨነቁበት ላይክ ችግር የለም ኤክሰነስ የሚባል ኢትዮጵያ ላይ በጣም እሱንም እናያለን ብሮከሮችም ያሉት ነገሮች እናያለን ቤዚክ የሆነ ነገር ነው እያወራ ያለው ስለ ፒፕስ እናያለን ላይክ እና ደግሞ እዚህ ጋር እንድታውቁ የምፈልገው ነገር ስለ ቡሊሽ እና ስለ ቤሪንግ ነው ቡሊሽ ማለት ማርኬቱ ወደ ላይ ሲወጣ ላይክ ባይ ያደረጋችሁ ሆነ ይሄ ምንድነው ቡሊሽ አፕዋርድ ከሆነ ነው ቤሪንግ የሚባለው ማርኬቱ ምን ሲሆን ሲወርድ ነው በዚህ ከሆነ ኮንሰፕት እንድትይዙልኝ ነው የምፈልገው ሌላኛው አናላይዝ ማድረግ ማለት ወደ ኋላ የሄዳችሁ ማርኬቱን ማየት እንዴት ነበር ዛሬ ሁኔታው ማርኬቱ አናላይዝ ማድረግ እና ኬንድል ስቲኮች ምን እንደሆነ አይታችኋል ካንድል ስቲክ ማለት አስቀምጥላችኋለሁ ቪዲዮ ላይ እነሱ ናቸው ማለት ነው ሌላ ማዘር ስትራቴጂ አለ ስለዚህ ያንዳንዱ ነገር ብዙ ነገር ነው የተጻፍኩላችሁ እና ላይክ ቻርት ማንበብ እንዴት እንደሆነ RSI ምን እንደሆነ እና ደግሞ ላይክ አንዳንድ ማርኬት ትሬደሮች ምን እንደሚያደርጉት ዝም ብሎ የሚገቡ ትሬደሮች አሉ በዛን ሰዓት ላይክ ቮሊዩም ከፍ ሊል ይችላል ግን እነሱ እንዴት አድርጋችሁ ላይክ ሳፖርት ሬዚስተንስ ይባል ነገር አለ ላይክ ሁሉም ነገር በደንብ አድርጌ ለማሳያችሁ በቀጣይ ቪዲዮ ስለዚህ ላይክ የዛሬው ኦቨርቪው ነው ስለ ማርኬቱ ትንሽ የሆነ ስለ ትሬዲንግ ትንሽ የሆነ እውቀት እንዲኖራችሁ ለማድረግ ነው የተሳሰረው የዛሬ ቪዲዮ ስለዚህ በእርግጠኝነት ላይክ ትንሽ የሆነ ስለ ፎሬክስ ትንሽ የሆነ ማይንድ ይኖራቸዋል ብዬ አስባለሁ እና ስለዚህ ምንድነው ማድረግ ያለባችሁ ሰኞ ዕለት ትምህርታችንን የምንጀምረው በየቀኑ ነው የምለቅላችሁ ቪዲዮ ብላችሁን ካላችሁ በተለይ በደንብ በቃ ትሬኒንግ በደንብ ማወቅ ፈልጋለሁ የሚል ሰው ካለ ጆይን በእውነት በጣም ትካተሉ በደንብ ምርጥ አድርጌ ያዘጋጀሁትን ሞጁል ስላለ ብትማሩበት ባይነኝና ፎሬክስ ትሬዲንግ በደንብ ልቅም አድርጎ የሚያስረዳ ሰው ብዙም አላየሁም ግን አንድ ዩቲዩበር አይቻለሁ ላይክ በጣም ጎበዝ ነው እና አስቀምጥላችኋለሁ ዲስክሪፕሽኑ የእሱን ቻናል ማለት ነው ምርጥ ነው በጣም ብትመለከቱ ደስ ይላል እሱም ብቻ አላየሁም ብዙ ግን ሌላ ሰው አላየሁም እና ስቴፕ ባይ ስቴፕ ነው ክረምቱ የምንማረው ማለት ነው ስለዚህ ተቀላቀሉት ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ለጓደኞቻችሁ ሌላ ሰው ሼር ማድረጋችሁን እንዳትረሱ ይጠቅማችኋል ብላችሁ ለምታስቡት ሰው ስለዚህ በቀጣይ ሰኞ ዕለት እንገናኛለን ማለት ነው ላይፍ እገባለሁ አንዳንድ ጊዜ መልካም ቀን ላችሁ ባይ ባይ